ዛሬ ደግሞ ቤት ውስጥ ባለን ነገር አምባሻ በውሃ እናዘጋጃለን። ስለዚህ ወደ ዝግጅታችን ቤት ባለን ነገር በቤት ባፈራው ነገር ነው የምናዘጋጀው። እንደምታዩትኝ እርሾ፣ ጨው እንዲሁም ደግሞ የዳቦ ቅመም የፍርኖ ዱቄት ዳቦ ቅመም አለኝ ራሴ ምስር ባልትና የሚዘጋጅ። ስለዚህ እሱን አድርጌ አንድ ላይ ለ20 ደቂቃ ቆየሁት። ከዛ ሊጡን አቦካው። ሊጡ ኩፍ እስከሚል ፓትራውን ወይ ደግሞ በትሪ ማድረግ ትችላላችሁ። እሱን ቀባሁ ዘይት። ከዛ ሊጡ ኩፍ እስከሚል ውሃው መፍላት አለበት። ቀጥታ እኔ ሊጡን አስገብቻለሁ። መሀል ላይ ውሃው ሲፈላ ብረት ማድረግ አለባችሁ ለትሪው ማስቀመጫ ማለት ነው። እና በደንብ እሳት ይፈልጋል። ከዛ እንደዚህ አይነት የሚያምር አምባሻ ይሆናል። ስታወጡ ተጠንቅቃችሁ ጨርቅ መያዝ አለባችሁ፣ ምክንያቱም እንፋሎቱ እጃችሁን ያቃጥላልና። እኔ ደግሞ እንደምታዩት ጨርቅ ይዤ ንጹህ ጨርቅ ይዤ ነው ያወጣሁትኝ። ከዛችን የመሰለች ቆንጅዬ የልደታ አምባሻ አዘጋጅተናል። ምስር ባልትና ይለያል። ሰብስክራይብ አድርጉ።